እንደምናችሁ ደህና ናችሁ ወይ? ውድና የተከበራችሁ ማማ ዩቲዩብ ተከታታዮች የማማ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው። በፋጡማ ይመርጥቻለሁ። አሁን ማማቲው ብለን ሳፖርት እያደረጋችሁ የወንዶች አንድ ነገር አለ ሽንከፋ ለአንዴና ለመጨረሻ ጊዜ ነው ይሄንን ቪዲዮ የምሰራው። ያው የኛው ግን ያው ለኔ ነው። ስራ ስሩ መስራት ይጠቅማል። አትናቁ። ገንዘብ እና ሲኖሩ ዛሬ በጅምላ ነው እነዚህ የሆነ ተናናሽ ወንድሞቼ ናቸው እና ውዶቼ አላህ በያላችሁበት ይጠብቃችሁ። ውድና የተከበራችሁ የማዳም ቅመሞች ሱብሃነሁ ወተዓላ በያላችሁበት ይጠብቃችሁ። በዛኛው ዩቲዩብ ቻናል ላይ መታቀኝ በዱዓ ነው። ይሄኛውም ኢንሻአላህ ዱዓ ነው። የዱዓ ነገር በጣም ቆንጆ ነው። በዱዓ እንጂ በዘላ አይደለም። እና አንዳንድ ሰው ዩቲዩብ አትስሩ ምናምን ምናምን የሚል አለ። ምቀኛ ነው። ምቀኝነት ስሩ ገንዘብ አትስነፉ፣ ስሩ። አላህ ለሀገራችሁ በሰላም ያብቃችሁ። የኔ ውዶች፣ የኔ ወርቆች፣ ጀግናዎች ናችሁ እናንተ። ደግሞ ይኸውላችሁ እናንተ የመዳም ቅመሞች የእያንዳንዱ ኢትዮጵያውያን የጀርባ አጥንት ናችሁ፣ የጀርባ አጥንት እና ያው በዱዓ እንረሳሳ። ሰብስክራይብ ላይክ እና ሼር እያደረጋችሁ ፋጡማ ይመር ዩቲዩብ ቻናል የማማ ነው። እሺ ውዶቼ፣ ማማ ቲዩብንም እንደዛው ሰፖርት እያደረጋችሁልኝ ለልጄ እንትን ብዬዋለሁ እና ወዳችኋለሁ። አላህ ይወደዳችሁ። ስሩ፣ ዩቲዩብ ከፍታችሁ ስሩ፣ አትስነፉ። በያላችሁበት ደግሞ ይኸውላችሁ ጓደኛ አታብዙ። እሺ ጓደኛ ጥሩ አይደለም። አንድ ሁለት ጓደኛ አንድ ይበቃል። ጓደኛ እንዳታበዙ። ጓደኛ አታብዙ። የዚህ ጋር ያጠገባችሁ ነው የሚጎዳችሁ። የትም አያገኛችሁ። ርቋላ የትም አያገኛችሁ። ስለዚህ አላህ ይጠብቃችሁ። በመዳም ቤት ያላችሁ ልጆች በሰፊው ሰራላችኋለሁ። እንብዛት ኢጃዛ ቤቶች ማለት ይሄ ኢጃዛ ማትወጡ ልጆች ምንም አይደለም። ኢጃዛ የምትወጡ ልጆች ኢጃዛ ቤት በጣም ትልቅ ሙሽኪላ አለ። በማማቴው ገብታችሁ መመልከት ትችላላችሁ። ከባድ ነው። ድንገተኛ ሞት መስሏል። አላህ ይጠብቃችሁ። ተረፈ ጎብዙ፣ ጠንክሩ። ኢንሻአላህ የሰራ ይለወጣል፣ የሰራ ይጠቀማል። ልጆቼ ይወዳቸዋለሁ። አላህ ይውደዳችሁ። እነዚህ ልጆች ታቋቸዋላችሁ። እሱ ሰማይ ዩቲዩብ ቻናል ነው አንበሳ የኔ ወንድም፣ እሱ ደግሞ ዘይ ሀምዛ አሁን ማማ ቲዩብ ቻናል እሱ እጅ ላይ ነው። ሰላም በላቸው። አዎ እነዚህ ምርጥ የወላችሁ የኔ ውድ ወንድሞቼ ናቸው። አላህ ያሳድጋቸው፣ በረካ ይሁኑ። አዎ ወላሂ ሱብሃንአላህ። አዎ ማርያም በድባብ ትላለች። ድሮ ማየ አያችሁ። አላሁ አክበር። እኔ ይኸውላችሁ እነዚህን ልጆች አገኘው አላህ ሰጠኝ እና ውዶቼ፣ ስራ ያስከብራል። ቁም ነገረኛ ሰዎችን ታገኛላችሁ። ከሶሻል ሚዲያ ብር ብቻ ሳይሆን ሰው ታተርፋላችሁ። ውዶቼ፣ በሌላ እመጣለሁ በሌላ ሰው። አሁን ይህንን ያው አብረን ስላለን ዛሬ እሑድ ግንቦት 9
ግንቦት 9 እሁድ ነው። እዚህ ሀገራችን ላይ ነው ያለነው። እንግዲህ ወዳችኋለሁ። እኔ ሊዘይሩኝ መጣው ዘይሩኝ መታናናሽ ወንድሞቼ ሊዘይሩኝ መጣው ነው። መዘያየር፣ መፈላለግ፣ መጠያየር ለአላህ ተብሎ የተሰራ ስራ ወጥቶ አይወድቅም። እኔ እንዲህ ነኝ፣ መክራችኋለሁ። ባሉ ባይ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።